አንዱ ይሄ ነው። ሌላ ሁለት ጥያቄ አለኝ። አንዱ ጥያቄ ሰሞኑን አንድ ልጅ እኔ ጋር መጥቶ የሆነች ክርስቲያን ልጅ ነበረች እስልምና መቀበል ፈልጋ እስልምና መቀበል እፈልጋለሁኝ፣ ነገር ግን አንገቴ ላይ ያለው መስቀል አልፈታም ቤተሰቦች እንዳይነቁብኝ ብላለች። ይሄ ነገር ሻሃዳዋ ተቀባይነት አለው ወይ? ምን ችግር አለው ብሎ ጠይቀኝ። ምን ብዬ ልመልስለት? እሺ እንግዲህ ቤተሰብ ይህን ነገር በህይወቷ ላይ አደጋ ሊፈጥሩባት የሚችሉ ከሆነ መስቀሉን ታውጣው። መስቀሉን አውጥታ ሌላ አይነት ክር ብትለብስ እንደ መስቀል እስካላሰበች ድረስ ችግር አይኖረውም። ልክ ሰው ልጅ አንገቱ ላይ ጌጥ መስቀሉ ግን እንትኑን የመስቀሉ ምልክት ታውጣው። እሱ መስቀሉ ግን እሱን ታውጣውና ያኛውን ዝም ብሎ ለጌጥ ብለው ሴቶች አንገታቸው ላይ ሌላ ነገር እንደሚለብሱት ከዚህ አስበው እንትን ብትል ይሄ ችግር አይኖረውም። እሺ አንዱ ይሄ ነው። ሌላኛው ደግሞ አንድ ልጅ መጥቶ ክርስቲያን ያገባች ሴት አለች እና እቺ ሴትዮ ምንድነው የምትባለው? ያኔ ከሃዲ ትባላለች ወይ ከእስልምና ያስወጣታል ወይ ብሎ አለኝ። አያስወጣትም አልኩት። የድህነት ትምህርት የድህነት ህይወት አያሳጣትም ማለት ነው። ገነት የመግባት ተስፋን አያሳጣትም ብዬ መለስኩኝ። አሁን እንዴት ነው መሆኑን? ያው ይሄ በእኔ ላይስ ምንድን ነው? ምናልባት ተሳስቻለሁ ወይስ እንደው በእስልምና አንድ ካፊር አግብታ ከካፊር እየወለደች ያለች ሴት ነገር ግን ሙስሊም የሆነች የምትጾም የምትሰግድ እስልምናን አጥብቃ ያዘች ወይም እስልምና አጥብቃ ያዘች አይባልም። ካፊር ጋር ያለች ባሏ ካፊር ነው፣ ለካፊር ነው የምትወልደው። ብትሞት ገነት ነው የምትገባው ገሃነም። እሺ ይቺ ሴትዮ ያኔ እንደው ጭራሽ እሱ ወደ ገነት አትመለስም። እሺ አንድ ካፊር አግብታ የምትኖር ሴት የአላህ ሱብሓነሁ ወተዓላ ትእዛዝ አምጻለች። ወደ የሚወሰደው እንደ ዝሙት ነው የሚወሰደው። ዝሙት እንዲያደርግ ሰው ወዴት ነው የሚሄደው ከተባለ ወደ እሳት ነው የሚሄደው። እዚህ ላይ ነው ካነ ፋሒሸተን ወሰአ ሰቢላ። ስለዚህ ወደ እሳት የሚወስድ ስራ ላይ ያለን ሰው ነገር ከእስልምና ወጥታለች ወይ ከተባለ ከእስልምና መውጣት ሳይሆን በጣም ትልቅ ወንጀል ላይ ነው ያለችው። ያ ነው እና አላህ ስብሓነሁ ወተዓላ በቁርአን ላይ ከልክሏል። ላሁነ ሒሉን ለሁም ወላሁም የሒሉነ ለሁነ ይላል። የእናንተ ለእነርሱ የእነርሱ ለእናንተ አይፈቀዱም በፍጹም ነው። ወላ ቱምሲኩ ቢዒሶሚል ከዋፊር ከካዲያ ሰዎች ጋር የትዳርን ቃል ኪዳን አትያዙ ብሏል። ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ አለ። በአላህ የካዱ ሰዎችና በአላህ የሚያጋሩ ሰዎችን እስካላመኑ ድረስ በፍጹም እንዳታገቡ ብሏል። ተሻላል ይህ ነው እና በዚህ ላይ ያለች ሴት ኒካህ የላትም፣ ዝሙት ነው በየቀኑ እያሰበች ያለችው ከአላህ ዘንድ። ከዚህ ህይወቷ መውጣት አለባት። አይ ይህንን አልከፈርሽምና ወደ ጀነት የመግባት ተስፋ አለሽ ብሎ ማቃለሉ ተገቢ አይደለም። ወታሽዋል ለሰከንድ ብትሆንም የአላህ ሱብሓነሁ ወተዓላ እንግዳት መዳፈሩ በጣም ከባድ እና ከዚህ ዓለም ይውጡ። በእርግጥ ከፍራለች ወይ ለሚለው አንቺ ጥያቄ ይሄ ያልከፈረች ትልቅ ወንጀል ላይ ነው ያለችው። ከባይረ ዘኑብ ላይ ያለ ሰው ደግሞ በጀሃነም ውስጥ ይዘወትራል ወይ አይዘወትርም? ባለው ኃጢአት ልክ ወይ አላህ ሱብሓነሁ ወተዓላ ይብራል ወይንም ይቀጣዋል። ወደ ጀሃነም በዛ ውስጥ እንዲዘወትር አያደርገውም። በዛ ውስጥ እንዲዘወትር አላህ ሱብሓነሁ ወተዓላ የካደ ሰው እሺ ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡከር አባበል ሰላም ነው። አንድ ነገር ለጥያቄ ተጨምር ነው ያው ነው ላይ ምን አለ መሰለህ አሁን እሱ ደግሞ አሁን ልክ መሲ እንዳነሳቸው በእንደዚህ ሁኔታ ላይ ያሉ ሆነው ሳያውቁ ገብተው ከዛ ከገቡ በኋላ ግን ልክ ወደ ትክክለኛው የእስላም መንገድ ሲመለሱ ባሎቻቸው ሌላ ሃይማኖት ተከታይ ናቸውና እነዚህ አካላቶች እንዴት ነው መፋታት ያለባቸው? አሁን ይሄ ተመሳሳይ ጥያቄ መጥቶ ነበርና ልጆች ይኖራሉ፣ ሀብት አለ ምናምን፣ በምን አይነት መንገድ አድርገው ነው እንትን ማለት ያለባቸው? ተቋርጠው ነው መሰለኝ። እንትን አድርጉ እሺ፣ ያጀማ ኮፒ ሊንክ ምናምን አድርጉ አካውንት ውስጥ እየገባችሁ እሺ። ጥያቄን አልሰማሁም ብዙ
ካልሰማም አቡከር አንዳንድ ሰዎች መሲ ላይ የጠየቀችው ላይ ነው መጨምረው እና አንዳንድ ሰዎች ተመሳሳይ በእንደዚህ አይነት ሁኔታ ሆነው ሳያውቁ ገብተው ጋብቻ ላይ ከገቡ በኋላ ባሎቻቸው ካፊር ሆኖ አግብተዋቸው ከዛ ወደ ትክክለኛው መንገድ ይመጣሉ። ከዛ ወደዛ ሲመጡና ከዛ በኋላ በምን አይነት መንገድ መቀጠል አለብኝ ብለው ሲያስቡ ያው ከነዛ ባሎች ጋር መለያየት አለባቸው የሚል መፍትሄ ይመጣል። ግን እንዴት አድርገን ነው የምንፋታው የሚል በጣም የብዙ ሰዎች እንትን ነው። ልጆች ምናምን ይኖራሉ፣ ሀብት ይኖራል፣ ብቻ ብዙ ነገር አለና ምን አይነት መንገድ ነው ጥበብንም ሁሉንም ያማከለ በምን አይነት መንገድ መሆን አለበት? እዚያ ሰውዬ መጀመሪያ ዳዕዋ የማድረግ መንገድ አውቀው ይገቡበታል ያልከው እሱ እኔ እንጃ ምን መሰላችሁ፣ እሱ እያወቁ ነው የሚገቡበት። ነገር ግን በምንድን ነው ፍቅር በሚል ጅላጅል ተልካሻ ምክንያት ነገ ይሰልምልኛል ምናምን በሚለው ማለት ነው። ሙስሊም መሆን እፈልጋለሁ የሚል ኮሜንት ላይ አለ። ከቻላችሁ አንድ ሰው ቀንሱና አንድ ሰው አስገባችሁ እና በምንድን ነው እሰልምልሻለሁ ይላቸዋል ታውቃለህ። ከዛ በኋላ ቀስ በቀስ እንደዛ እያደረገ ያሰምጣትና በዚያው ህይወት ላይ ይቀጥላል። ይሄ ነው፣ ይሄ ተገቢ አይደለም። ሰው ለግል ስሜት ሆኖ በእምነት ከማይመስለው ሰው ጋር ትዳርን ቀጥሎ ሊኖር አይችልም በፍጹም። አምላክ አላህ ስብሐነሁ ወተዓላን የሚያስቆጣን ነገር ለቅጽበት ሰው ሊሳሳት ይችላል። ሙስሊም መልአክ አይደለም፣ ኃጢአት ላይ ሊወድቅ ይችላል። ነገር ግን ያን ኃጢአት አይዘወትርበትም። አምላክን እያመስኩኝ እንዴት እኖራለሁ የሚል ህሊና አለው ሙስሊም። ያን አድርገውም። እሺ ሰላም፣ እንዴት ነህ? ከላይ ያለህ ልጅ ወይንም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው ወንድሜ አለው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሰው ነበር ወደ አንተ የላከኝ። እሺ በጣም ስፈልግ ነበርና ሙስሊም መሆን ፈልጌ ነው። እኔ ኦርቶዶክስ ነኝ። አይሽ የምለውን ቃል አብረሽኝ የተከተልሽ በ አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ሙስሊሙን አሻል። ከዚህ በኋላ አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሞች አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነሁ ወተዓላ አዛኝ የሆነ አምላክ ነው እና ባሪያዎቹ እርሱን ክደውት ወደ እርሱ በሚመለሱ ጊዜ በተመለሱበት ቀን ኃጢአታቸውን ሁሉ ንጹህ አድርጎ ይቅር ብሎ ያልፍላቸዋል። ይህም በቁርአን ላይ በርካታ ቦታ ይናገራል። ለምሳሌ ሲናገር አላህ ስብሐነሁ ወተዓላ በሱረቱል አንፋል ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ ብለህ ንገራቸው፣ ከክህደታቸው ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸው ይማርላቸዋል ይላል። በሌላ ቦታ ላይ አላህ ምን አለ? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ምን አሉ? አልኢስላም የጅቡ ማ ቀብለሃ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ያለፈ ኃጢአቱ ሁሉ ይማርለታል፣ ይቅር ይባላል ማለት ነው። ከዚህ በኋላ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ጊዜ አንደኛ ሻወር ይወስዳል፣ ንጹህ ይሆንና ለሶላት ዝግጁ ያደርግ ዘንድ ራሱን ማለት ነው። ከዚያ በኋላ እዚህ ላመንሽውና ለመሰከርሽው ለአንዱ አምላክ ብቻ ሶላት መስገድን ትጀምራለሽ ማለት ነው። ስለ ሶላት አሰጋገድ ምናምን የምታስተምርሽ ሙስሊም ጓደኛ ትኖርሻለች? አለችኝ። አዎ፣ ግን እዚህ ላይቭ ላይ ካልሆነ በስተቀር አብረኝ አይደለም የምትኖረው። ከላይ ያለችው ልጅ ያገኛትሽ። ከላይ ያለችው ልጅ እንትን ነች፣ ታስተምርሻለች፣ ታገኝሻለች። እሺ፣ በጣም ነው የማመሰግነው ወንድሜ። እሺ፣ እና ስምሽ ማን ነበር? ምኞት ነው የሚለው። ምኞት። እሺ፣ ቀጣ ያለው የባሌ ስም ነው። እሺ፣ ምኞት ደስ የሚልሽ የሙስሊም አላችን ታውቂው ወይስ እኔ ላውጣልሽ? አውጣልኝ፣ ደስ ይለኛል። እሺ፣ ላስመርጥሽ እና ደስ ያለሽን ትመርጫለሽ። የመጀመሪያ ሀያት፣ ኢክራም፣
ሰሚራ ኢክራም ትርጉማቸውን ብትነግረኝ ደስ ይለኛል። እሺ ሀያት ማለት ህይወት ማለት ነው። ኢክራም ማለት ማክበር ወይንም ክብር ማለት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እሱን ሁለት ቦታ ላይ ጠቅሶታል። ተባረከ እስሙ ረቢከ ዚል ጀላሊ ወል ኢክራም ይላል። የክብርና የልቅና ባለቤት የሆንኩት የኔ አምላክ የአላህ ሱብሓነሁ ወተዓላ ስም የተባረከ ነው እያለ ይናገራል። እናሱ ኢክራም የሚለው ደስ የሚል ስም ነው። ከዚህ በኋላ ስምሽ ኢክራም ነው። ከላይ ያለችው ልጅ ያገኛቸው ውስጥ ትምህርት ታስገባሻለች። እስላማዊ ትምህርቶችን ትቀስሚበት። እሺ በጣም ነው የማመሰግነው ወንድሜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እህቴ እጽፍልሻለሁኝ። አሁን በቴሌግራም እናወራለን። ቴሌግራም ካለሽ እሺ። ዋትስአፕ ነው ያለኝ። ቴሌግራም ማውራት ትችላለች፣ ችግር የለም። እሺ ዋትስአፕ ቢሆን ለአሁን አወራሻለሁኝ፣ ከዛ እናስተካክላለን፣ ችግር የለም። በጣም ነው የማመሰግነው። አብሽሪ። እሺ አቡከር ገብታል አይደለ? ያ ነገር መሆን ያለበት ወደ ምንድን ነው የሚሄዱት ከዚያ በኋላ? አንደኛ የመጀመሪያው መንገዷ ምንድን ነው? ሰውየውን ወደ ኢስላም ጥሪ የማድረግ ልጅም ወልደው ከሆነ ልጆቿን በዚያ መንገዱ ላይ እንዲያድጉ የማድረግ ስራ። ያ ከተስተካከለ ሰብር ታደርጋለች። ወዲያው ሊሆን አይችልም። ትታገሳለች፣ ጊዜ ትሰጠዋለች። ከዚያ በኋላ ዳዋ አድርጋ ምናምን ከተስተካከለ ከሰውየው ከመጣ ጥሩ። አይ እምቢ ብሎ በዚያ ከጸና ያለውን ነገር ወደ ሸሪዓ ፍርድ ቤት ወይንም ወደ ህግ ቤት ትወስደዋለች። ምክንያቱም እሱ በሸሪዓ ፍርድ ቤት አልዳኝም ካለ እሱ በሚሄድበት መንገድ ልትሄድ ትችላለች። እዛኔ ያላትን ንብረት የሚደርሳትን ድርሻ ትወስዳለች። ልጆቿን ዲነል እስላም በሚያዛት መንገድ ላይ ኮትኩታ ታሳድጋቸዋለች ማለት ነው። ይህ መንገድ ትሄዳለች። እሺ ጥያቄ ያላችሁ ቀጥሉ። ቀደም ያልከው ነገር ግን በደንብ ታሳቢ መሆን መቻል አለበት። አሁን እኛ ጋር ያመጧቸዋል፣ አውሩት ምናምን እሰልማለሁ ብሎ ይሄ ነው ምናምን ብለው ያመጧቸዋል። እና ሙስሊም ሴቶች በእንትን አድርጎ እሺ፣ ጥንቃቄ አድርጉ። እንሰልማለን ካሉ አገናኙና በቃ እናንተ እንትን በሉ፣ አቁሙ እንደዚህ አይነት ግንኙነቶች ለራሳችሁ ሲባል ማለት ነው። እሰልምላቸዋለሁ እያሉ ጓደኛ ሴት ልጆችን በዚህ ጊዜ እንደዚህ እያደረጉ ነው የሚሸውዷቸው። ሴት ልጅ በዲኗ በጣም ጠንካራ ነች ይታወቃል። ነገር ግን ፍቅር የሚባል ነገር ይሸውዳቸዋል። ይህ ግን ፍቅር ሳይሆን ለራስ ፍላጎት እና ለሰይጣን ፍላጎት ራስን ማስገዛት ነው። ፍቅር የሚባል ነገር ከትዳር በኋላ አንድ ሰው ያገባት ሐላል ሚስቱን ያፈቅራል እንጂ ከዚያ በፊት አንወሻሽ። ሰው የራስን ፍላጎት ለማሟላት የሰይጣንን እንትን የሚያደርገው ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም አፍቅረዋል። መቼና ማንን እንዴት ማፍቀር እንዳለባቸው ግን ያውቁ ነበርና ሰይተዋል። ማንን ያፈቀሩት? ኸዲጃ ሚስቶቻቸውን። ኢኒ ቀድ ሩዚቅቱ ሑበሃ አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔ የሚስቴን የኸዲጃን ፍቅር ተለግሻለሁኝ አሉ። እንደ ነቢ ሰለላሁ ዐለይሂ ወሰለም ያፈቀረም የተፈቀረም የለም። ያ ጀማዓ እንደርሳቸው ያፈቀረ የለም፣ እንደርሳቸውም የተፈቀረ የለም። ፍቅራቸው ሚስቶቻቸው በህይወት እያሉ ብቻ አልነበረም፣ ከሞቱ በኋላ ራሱ ፍቅራቸው ቀጥሏል። ሐዲስ ላይ ብትመለከቱ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኸዲጃን ከሞቱ በኋላ ሁሉ ፍቅሯን ይቀጥሉ ነበር። የሚገርም ነው የራሳቸው ፍቅር። ፍቅሯን ይገልጹ ነበር፣ እንደ ትልቅ የአላህ ጸጋ ቆጥረውታል። ኢኒ ቀድ ሩዚቅቱ ሑበሃ፣ እኔ የሚስቴን የኸዲጃን ፍቅር ተለግሻለሁኝ አሉ። ያሽዋል ፍቅሯን በአደባባይ ይገልጹ ነበር፣ ይናገሩ ነበር። እናታችን አይሻ ማንም እንቀናባት ሴት የለችም ኸዲጃን እንጂ እያለ ትናገራለች። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ከህልፈቷ በኋላ ራሱ ስለ እርሷ ሁሌ ሲያወሩ ሰማ ነበር። ከእርሷ ውጭ ሌላ ሰው አልተፈጠረም እንደ ምድር ላይ ብዬ ካስብም ድረስ አሉ። ምን ያክል ስለ እርሷ መልካምነት ከዚያ በኋላ ሲናገሩ እንደነበር ገዛቸዋል። ይሄ መነጋገር ብቻ ሳይሆን በተግባርም ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ያደርጉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከኸዲጃ ህልፈት በኋላ ምን አድርገው ነበር ከተባለ፣ ለምሳሌ ፍየል በታረደ ቁጥር ቤት ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ግማሹን ለኸዲጃ ጓደኞች አድርሱ ይላሉ። ተመልከቱ፣ ለኸዲጃ ጓደኞች ሙታለች እኮ ኸዲጃ፣ ነገር ግን ፍቅራቸው አላለቀም ነበር። እውነተኛ ፍቅር በሞት አይቋረጥም፣ ከሞት በኋላ ይቀጥላል። ይህን ያሳዩት ታላቁ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ተባቻላረ ከሞተች በኋላ ለጓደኞቿ አድርሱ የኸዲጃን ያኔ ጓደኞቿ ማለት ነው።
ያንን የልኳቸውን ሰዎች ያደርሳሉ እየሰሩ ይሄ ነው እና አፍጥረዋል ተፈጥረዋል መቼና እንዴት ማንን የሚለውን ደግሞ ያውቁ ነበር እዛ ነው ማለት ነው እሺ ለማንኛውም لا ترتبط به أناس ليسوا بمؤمنين اشتياق اللي يقدر السلام عليكم وعليكم السلام ورحمة الله وبركاته سلام نوش سلام الحمد لله ስላገኘው ደስ ብሎኛል የሆነ ጥያቄ ያለኝ አጋጣሚ ላይ ተገጣሚ ነገር ነው እሺ አንድ ጊዜ የዛሬ 2 ዓመት በፊት መንገድ ወጥተን ነበረ ከሆነ ልጆች ጋር አሳጥሮና ትልቅ አደጋ ይደርስብናል ከዛ በኋላ ሁለታችንም በዛ አደጋ በጣም ስለተጎዳን ከመሬት መነሳት አንችልም ከዛ ልጁ ተስፋ ቆረጠና ያን ውሃ አንስተ ስጥኝ ውሃውን ጠጥቼ በቃ ልሞት አለኝ ከዛ እኔ በቲያ ነገር ውሃ ሰው ከጠጣ በኋላ ውሃ ሰው እንደሚገል አላውቅም ነበር እሱ ነው ነገረኝ ከዛ ነው ውሃውን አንስቼ ሰጠሁት እና እስካሁን ድረስ በጣም ይረዳኛል በዛ ሰበብ እሱ የተጎዳ ይመስለኛል ልቤ እስካሁን ድረስ በጣም ነው መጸጸኝ ባልሰጠው ያን ውሃ እሱ ላይ ጎዳ ይችላል ብዬ ነው የማስበው እንዴት ነው የምትለኛት እንዴት ነው የምታየው እሺ አንተ አውቀህ አይደለም ያን ነገር የሰጠኸው እኔም ብቻ መነሳት አልችልም አውቀህ ብትሰጠው ነው ወንጀለኛ የምትሆነው አውቀህ ብትሰጠው እንደሚገድል እያወቅህ ያንን ሰጠህ ነበር ይሄ ወንጀል ነው ነገር ግን አላወቅህም ባላወቅኸው ነገር አላህ ሱብሓነሁ ወተዓላ ይጠይቃል እሺ ሁለተኛ አንድ ጥያቄ ልጨምርና ልውረድ ይቅርታ የሆነ ነገር ፈልገ በጣም ዱዓ አድርገ በጣም ፈልገ በጣም በቃ ማለት በምትችለው አቅም ለአላህ ሰግድ ጠዋት ማታ ሌሊት ስገድ ምናምን ብለህ ያን ነገር ብትጠጣ እንዴት ነው የምታየው ድጋሚ እንደገና የሆነ ነገር ፈልገ በጣም ስለፈለግከው ያን ነገር በጣም ዱዓ አድርግ ለፈጣሪ ዱዓ ስታደርግ ሌሊትም እየተነሳ ሁሉንም ነገር በምትችለው በዚህ እንዲህ ካረግ ይሆንልኛል ብለህ ያለ ዲፔንድ ሆነ ዱዓ ስታደርግ ያን ነገር ብትጠጣ በጣም ምንድን ነው ለምን እንደጣ እንዴት ራስን ልታሳምነው ትችላለህ ያን ነገር ብታጣ ነው ያልከው ሰው ዱዓ ሲያደርግ ያ ዱዓ በብዙ መንገድ ልታይ ይገባል አንደኛ የጠየቀው ነገር ቀጥታ ሲከሰት ማየት እንደዚያም ሊሆንልህ ይችላል ወይንም ደግሞ ባደረገው ዱዓ አማካኝነት አላህ ሱብሓነሁ ወተዓላ ሊመጣብህ ያለ በላ ካለ በወንጀልህ ምክንያት ያንን ያፈስናል ሶስተኛ ባደረገው ዱዓ ምክንያት አላህ ሱብሓነሁ ወተዓላ ያለብህን ኃጢአት ሊያፈስልህ አራተኛ ባደረገው ዱዓ አማካኝነት በቀጣዩ ዓለም አላህ ሱብሓነሁ ወተዓላ ደረጃህን ከፍ ሊያደርግልህ ይችላል አምስተኛ ባደረገው ዱዓ አማካኝነት አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ኃጢአትንም ያስወግድልህ ይችላል በርካታ ሰበቦች አሉት ከዚህ ሁሉ ግን አንተ ልታመሰግን የሚገባው ነገር ሌላው ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል እየለመነ እየጠራ ባጠገብህ እያየህ እዚህ ዓለም ላይ አንተ ለእርሱ ብቻ በመገዛት ይህ ትልቁን ይህ ጸጋ ስለሰጠህ አመስግን ገብቷችኋል አይደል እኛ ከአምልኮ በስተርባ ስንለምን ምድር የጠየቅነው ነገር ሲሰጠን ማየት ብቻ ነው አይደለም እናየው ወላሂ ያንን አምልኮ መስራታቸው ትልቁ ጸጋ ነው ትልቁ ጸጋ አልহামዱሊላህ አላህ ሱብሓነሁ ወተዓላ ስጁድ ማድረግ ትልቅ ጸጋ አላህ ሱብሓነሁ ወተዓላ መገዛት ዩሱፍ አለይሂ ሰላም እስር ቤት ውስጥ ተወርውሮ እንደዚያ አዛያ ተደርጎ መከራ ደርሶበት በእርሷ ምን አለው ዲኮኒ ትልቅ ጸጋ ነው እኮ ያለኝ እያለ ይናገር ነበር ትልቁ ጸጋ ምንድነው በአንዱ አምላክ በአላህ የማምን ነኝ እኮ እያለ ጸጋውን ይነግራቸው ነበር በዚህ ደሰት ነበር ይኮራ ነበር እኔ ከጣዖት አምልኮ እኮ የራኩኝ ሰው ነኝ እያለ በዚህ ራሱን ያጽናና ነበር ይሄ ነው ትልቁ መስራኛ እዚህ ዓለም ላይ አንዱን አምላክ ታምናላችሁ እርሱን ትገዛላችሁ ከዚህ በላይ ምን ጸጋ አለ እንደው በተሰጠስ ምድራዊ ጸጋ የጠየቀው ጸጋ ለምን አይቀርም ለምን ዳህቶ ትልቁ ሀብት እዚህ ዓለም ላይ የፈጠረን አምላክን አምነህ እርሱን መገዛት ነው
እረፍት እኮ ነው ያለ ያ ጀማዓ። አልካድከውም እኮ አንተ የፈጠረህ ነበር። ትልቅ ክህደት ማለት አምላክህን ክደህ እየኖርክ ሳለ የጸጋዎች ሁሉ ትልቁ ጸጋ ደግሞ በእርሱ አምነህ የፈለገ ለምን ድሀ አትሆን? ለምን ሳትበላ ትኖር? ለምን ሳትጠጣ ትኖር? ያን አላገኘሁም ብለህ ምንም አይሰማም። አንተ ሀብታም ነህ ኢስላም እስካለ ድረስ። የፈለገ ምድራዊ ጸጋ ቢኖርህ ደግሞ የፈለገ ሀብታም ብትሆን አንተ ድሀ ነህ ኢስላም እስከሌለ ድረስ። ይሆናቸዋል ትልቁ ሀብት እዚህ ዓለም ላይ ያን የፈጠረህን አምላክህን ለእርሱ ታዛዥ ሆነህ መኖርህ። ይሄ ነው። እሺ ዋናውም አንድ ዱዓ አድርጎ ሰውየው ካልተሳካለት የጠየቀውን ባይሉ ካላየ በእነዚያ በሌሎቹ ይረዳል። አላህ ሱብሓነሁ ወተዓላ ደግሞ አነ ዒንደ ظن ዓብዲ ባሪያዬ ባሰበበት ቦታ እገኝለታለሁ ብሏል። እኔ አምላኬ አላህ በቀጣዩ ዓለም ይምርልኛል በዚህ በዱዓዬ ምክንያት ብለህ ካሰብከው አላህ ሱብሓነሁ ወተዓላ በዚያ ያደርግልሃል። የተሻለው ደግሞ ያ አላህ በቁርአን ላይ ወለልአኺረቱ ኸይሩን ለከ ሚነል ኡላ፣ ከቅርቢቱ ዓለም ይልቅ የመጨረሻይቱ ዓለም ለአንተ የተሻለች ነች ይላል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምድራዊ ህይወታቸው ላይ ገነትን በምድር ላይ ልስጥህ እንዲህ ብሏቸው ሁሉ ነበር። ቁርአን አያ ወርዳለ ጀማዓ ተባረከ ለዚ ኢንሻአ ጀዐለ ለከ ኸይረን ሚን ዛሊከ ጀናት፣ ከፈለግኩኝ ምድር ላይ ገነትን እሰጥሃለሁ ወይ ጀዐለ ለከ ቁሱር አላቸው። ህንፃ የሚባለው ስሙ ሳይታወቅ እኔ በምድር ላይ ህንፃን እሰጥሃለሁ ከፈለግ እሰራልሃለሁ ያላቸው ነቢ ሰለላሁ ዐለይሂ ወሰለም። ግን ይሄ የተናነሰን ህይወት ላይ የፈለጉት ያን እሰራልሃለሁ ብሏቸዋል። ከቅርቢቱ ዓለም ይልቅ የመጨረሻይቱ ዓለም ለአንተ የተሻለች ነች ብሏቸው ነቢያቶችም የቀጣዩን ዓለም የሚፈልጉ ናቸው። እሺ ሰላም ከላይ ሰላም ብያለሁኝ። ሰላም ይሰማሻል? ሰላም አለይኩም ሁሱ። እሺ ወአለይኩም ሰላም። ጥያቄ ነበረኝ። እንደዚህ ስራ በመስራት ቤት ሰማ አድርጌ የእናንተን ትምህርት ወይም ሌሎችን እስላማዊ ትምህርቶችን እያዳመጥኩ ነው ስራ የምሰራው እና እንደዚህ በምናጸዳ ሰዓት ሽንት ቤት እናጸዳለን፣ ሽንት ቤት ውስጥ ልብሶች እናጥባለን እና በዛ ሰዓት የቁርአን አያዎች ይጠቀሳሉ፣ የአላህ ስምና የነብዩም ስም ይጠቀሳል እና ይህ ነገር እንዴት ይታያል? አንደኛው ጥያቄ ይሄ ነው። እሺ በሰማ ቢሆንም ሽንት ቤት ውስጥ ናቸው አይቻልም። እሺ ሁለተኛው ጥያቄ ደግሞ ሶላት በምንሰግድ ሰዓት ሁለተኛው ተሽሁድ ላይ የምንቀመጠው አቀማመጥና የመጨረሻው ተሽሁድ ላይ የምንቀመጠው አቀማመጥ ይለያያል እና ብዙውን ጊዜ የረሳሁኝ የመጨረሻው ተሽሁድ ላይ የሁለተኛውን ተሽሁድ አቀማመጥ እየሰገድኩ እያለ ካስታወስኩ አስተካክላለሁ፣ ካላስታወስኩ ደግሞ ቀጥላለሁ በዛውና እንዴት ይታያል ይህ ነገር? ሶላቴን ውድቅ ያደርገዋል? ችግር የለም ሱና ነው። እሺ ሰላም አለይኩም። ወአለይኩም ሰላም። እሰማለሁኝ? እሰማለሁ። ጥያቄ ነበረኝ። እኔ አሁን በቅርብ ነው ሙስሊም የሆንኩት ማለት ረመዳን ላይ ነው በሙስሊም ጾምን እያጾምኩኝ ተከተለ ሙስሊም ነኝ። ግን ግን እስልምና አምነሽበት ሶላት እየሰገድሽ ነው አይደለ? ከዚያ በኋላ ይሰማል? አዎ እየጾምኩ ነው። ጾም ያለውኝ ረመዳንንም ሶላትም እሰግዳለሁ። በሶላት ውስጥ የሻሃዳ ቃል ስላለ ይሰማል። በሻሃዳ ቃል ይቆጠራል። ታያቱን ስንቀራ ጊዜ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚል ይሻል። ይህ ቃል አምነሽበት እያልሽ እስከሆነ ድረስ በሻሃዳ እያዛል፣ ችግር የለም። አይ ውስጤ እንዲረጋልኝ እንዲጸናልኝ በሻሃዳ ላይ አስካልሽ ብትሺ ብትደግሚ ችግር የለም። عمرو سكني أشهد أن لا إله إلا الله
كلمات يالش أشهد أن لا إله إلا الله وأشهد أن محمدا رسول الله. 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 اوكي ايش جروب ምናምን አለሽ የምትማሪበት? አይሰማም ግን በደንብ። እሺ ግሩፕ ምናምን አለሽ እስላማዊ ትምህርት የምትማሪበት? ግሩፕ የለኝም። በቃሽ ፎሎ አድርጊ በውስጥ ከልጆች ጋር አገናኝሻለሁ አስታውሽኝ። እሺ ምንም አይነት ግሩፕ የለኝም። ኦኬ እሺ እሺ አድርጌያለሁኝ። እሺ እሺ ፖላር ከነዛሩ ጋር ከንሽራሽ አይ እሺ ሰላም አለይኩም ማሱ وعليكم السلام ورحمة الله وبركاته. እኔ ጥያቄ ነበረኝና ሶላት ውስጥ ተናዘልኝ ብዙ ፕሮፋይል ሜዳለን በሀሳብ ማለት ነው እና በዛ በሀሳብ በምንገባበት ሰዓት ሶላት እየተቀበሉኝ ይሆን ብዬ በጣም ጨነቃለሁ ብዙ ጊዜ እና እንዴት ይታያል? እሺ ሶላት በምትሰግዱ ጊዜ ትኩረታችሁ ሙሉ ወደ ሶላቱ ሊሆን ይገባል። እሺ ነቢያችን ሰለላሁ ዐለይሂ ወሰለም إذا قام العبد يصلي فإنما يناجي ربه فلينظر أحدكم من يناجى. قال النبي صلى الله عليه وسلم إذا قام العبد يصلي فإنما يناجي ربه فلينظر أحدكم من يناجي. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ሊነጋገር ነው የቆመው። ማን እንደምታናገሩ አስተውሉ ብለው ተናገሩ። ስለዚህ ሶላት በምትሰግዱ ጊዜ ከአላህ ፊት መቆማችሁን ከአላህ ጋር ንግግር ልታደርጉ መቆማችሁን አስቡ። የዛኔ ከአላህ ፊት መቆሙን ያሰበ ሰው ሙሉ ትኩረቱ ወደ አላህ ይሆናል። ልክ እንዲሁ ደግሞ በሶላት ውስጥ የምትቀሩትን የቁርአን ዚክሮችን አስተውሏቸው። ስጁድ፣ ሩኩዕ፣ እነዚህ ሁሉ የአምልኮ ስርዓቶች በደንብ አስተውሏቸው። ለማን እየሰራቸው እንዳላቸው በደንብ አስተውሉ። የዛኔ ይህ ነገር ትኩረታቸውን በሶላት ውስጥ እንዲሆን ይሰበስብላቸው። ይህ ትኩረታቸውን በሶላት ውስጥ እንዲሆን ይረዳቸው። እንደ አጋጣሚ ሰውየው እየሰገደ እያለ ሳያስበው ሌላ ሀሳብ በውስጡ ሊገባበት ሶላቱ ተበላሸ ማለት ነው ወይ? ላ አይበላሽም። ወዲያው ግን ሀሳቡን ወደ ሶላቱ ይመለስ። እሺ ደግሞ አንድ ጥያቄ ያለኝ የሆነች ልጅ ነበረች እና ሰውነቷ በጣም ወፍራም ነው እና በኦፕሬሽን መልኩ ማስተካከል ይችላሉ ትላለች። ላ ሰውነትን በሚጎዳ ነገር አይሆንም። ሌላ ስፖርት ተስራ፣ ምግብ ትቀንስ፣ ምግብ አመጋገቧን ታስተካከል። በዚህ መቀነስ ትችላለች። ምናልባት ከጠቀማት እስኪ ከዶክተር ሙስኖ ባያትና እግርሽን የአመጋገብ ስርዓት ንገሪያት። ብዙ እንዳታበዛ ምግብ ቁርሷን ቢያንስ 1-5 ዳቦ በአንዲት ብረት ድስት ፉል እሷን ቀመስ አድርጋት ትዋልና ከዚያ በኋላ እንደገና ትንሽ 1 ፔርሙስ ሻይ እሷን እንደምንም ብላ ታወራርድበት። ከዚያ እንደምንም ብላ ጭክን ብላ ምሳ ድረስ ትቆይ። ምንም እንዳበላ እስከዛ ድረስ ምሳ ላይ ደግሞ 1-4 እንጀራ በአንዲት ብረት ድስት ወጥ ተቆም አድርጋ እሷን ቀመስ ታድርግና 1 ሊትር የምትሆን ኮካ ወይም ስፕራይት ነገር ቀመስ ታድርግበት። ከዚያ ምንም ሳትበላ መክሰስ ድረስ ትቆይና የዛኔ ደግሞ 1 ጆግ የምትሆን ጁስ ፍት ትበልና እሷን እንደምንም ጨክና እራት ድረስ ምንም ሳትበላ ትቆይ። እራቷን ደግሞ 1 ብረት ድስት ፓስታ ምናምን ቀመስ አድርጋ ባዶ ሆዷን ትደርበቃ እስከ ሌሊት ድረስ እንደምንም ጨክና ሆዷን አስራ ምግብ ትቀንስ። ምግብ በመቀነስ የሰውነት ትቀንስ ያለው ማን ነው? እኔ አይደለሁም። ለማንኛውም ኦፕሬሽን መሆን አስፈላጊ አይደለም። ለዚህ ጤና ላይ ችግር ሊያመጣ በሚችል ነገር የተገቢ አይደለም። በጤናዋ ላይ ችግር የማይፈጥርባት ከሆነ ችግር አይኖርም። እሺ አንድ ቻቻሻለኝ
ቁርአን ለምንቀራ ሰዎች አሁን ለመቅራትኛ ለማወቅ ስንቀራ ለማወቅ ነው፣ ሁሉንም ለማወቅ ገና እየቀራን ነው እና እዛን ሰዓት አጅር አለ ወይ? እና አዎ አጅር አለው። ሰውየው ለመቅራት ጥረት እያደረገ ያለ ሰው እየተሳሳተ ቢቀራም ራሱ ከመጀመሪያው ላይ ችግር የለውም። ከአላህ ሱብሓነሁ ወተዓላ ዘንድ አጅር ያስገኘዋል። ቁርአን የሚቀሩ ሰዎች ምንዳቸው ለሁለት ይከፈላል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም الماهر بالقرآن مع السفرة الكرام البررة والذي يتتعتع فيه له أجران ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ቁርአንን አሳምሮ የሚቀራ ሰው የእርሱ ደረጃ ከመላእክቶች ጋር ነው አሉ። የቂያማ ቀን አላህ ሱብሓነሁ ወተዓላ ና አንተ ከሰዎች ጋር አይደለም ደረጃ ከመላእክቶች ጋር ለብቻው ዙፋን ይሰጠዋል። የክብር ሞገስን ያለብሰዋል። ወይልበሱ ሑለተል ከራማ ለሱ ብቻ አይደለም። ሂድና ቤተሰቦችህን ይዘህና ይባላል። የቂያማ ቀን ወዲያው ቤተሰቦቹም በክብር በዙፋን ይቀመጣሉ። የክብር ሞገስ አላህ ሱብሓነሁ ወተዓላ ለብሳቸዋል። ይጠይቃሉ፣ ይህ በየትኛው ስራችን ነው ይላሉ። በተዕሊምኩም ለወለዲኩሙል ቁርአን ልጆቻችሁን ቁርአንን በማስተማራችሁ ምክንያት ነው ይላቸዋል። አያችሁ፣ ልጆቻችሁን እናቶች አባቶች ያስተማራችሁ ምንዳችሁ በጣም ላቅ ያለ ነው። ምንዳችሁ በጣም ላቅ ያለ ነው። ልጆቻቸውን አስተምሩ። ነገ የትንሣኤ ቀን 50 ሺህ ዓመት ሰዎች በአንድ ሜዳ ላይ ሲቆሙ እናንተ ለብቻ ተነጥላችሁ በአርሽ ጥላ ስር ትጠለላላችሁ። 50 ሺህ ዓመት ይቆያሉ ወይ እነዚህ አማኞች ከተባለላ ያቺ የቂያማ ቀን በአርሽ ጥላ ስር ለሚጠለሉ ሰዎች ከዙሁር እስከ አሱር እንዳለችው ጊዜ አላህ ያሳጥሮ ያሳልፍላቸዋል። አይገርምም? ነቢ ሰለላሁ ዐለይሂ ወሰለም ብናሉ የውመል ቂያመቲ ዐለል ሙእሚኒን ከማ በይነ ዙህሪ ወልዐስር አሉ። ያቺ የቂያማ ቀን መቆሚያዋ ቀን በአማኞች ላይ የትንሣኤ ቀን ልክ ከዙሁር እስከ አሱር እንዳለችው ርቀት ሆና ታልፍላቸዋለች አሉ። እንዴት ዛይ ባይን ከይፍ እንዴት ሊሆን ይችላል? አስባችሁታል? እዛ 150 ሺህ ዓመት ይቆማሉ ሰዎች፣ ይቅርታ 50 ሺህ ዓመት ይቆማሉ። እዚህ ደግሞ ከዙሁር እስከ አሱር ያለችው 2 ሰዓት ከምናምን ብቻ ያልፋል ማለት ነው። እንዴት ሊሆን ይችላል? አላህ ሱብሓነሁ ወተዓላ ይሄን ማድረግ ይችላል አይደል? አዎ ችሎ አሳይቷል ወይ? በቁርአን ላይ ገልጿል ወይ? አዎ በደንብ አሳይቷል፣ ችሏል። ለምሳሌ እንውሰድ። ማንን ምሳሌ እናድርግ? እስኪ ማን ነው የሚመልስ? በቁርአን ላይ ሳይሞቱ ለ309 ዓመት ቆይተው ነገር ግን የቆይታው ጊዜ ምን ያክል እንዲሰማቸው ነው ያደረገው? ትንሽ የግማሽ ሰዓት ወይም 1 ሰዓት። ማን ናቸው እነሱ? መልስ። ማን ነው መጀመሪያ የሚመልስ? አስሓቡል ከህፍ ተመልሷል። የዋሻው ሰዎች አልሞቱም። ምንድን ነው የተለቀቀባቸው? እንቅልፍ ብቻ። አላህ ሱብሓነሁ ወተዓላ እንቅልፍ ለቀቀባቸው። ሳይሞቱ ምን ያክል ዓመት ቆዩ በዋሻው ውስጥ? 309 ዓመት። ወለቢሱ ፊ ከህፊሂም 300 ወዝዳዱ 9 በዋሻቸውም ውስጥ 309 ዓመትን ቆዩ ይለናል። ቀሰቀሳቸውና አላህ ሱብሓነሁ ወተዓላ ምን ያክል ቀን የቆየ ነው ተባብለው እንዲጠያየቁ አደረጋቸው። ወከዛሊከ በዐስናሁም ሊየተሳአሉ በይነሁም ልክ እንዲሁ በመካከላቸው ይጠያየቁ ዘንድ አስነሳዋቸዋል። ቃለ ቃኢሉን ሚንሁም ከም ለቢስቱም ከመካከላቸውም አንዱ ተናጋሪ እንዲህ ሲል ተናገረ፣ ምን ያክል ጊዜ ነው የቆያችሁት በዚህ በዋሻ ውስጥ? ቃሉ ለቢስና የውመን አው በዕደ የውም 1 ቀን ወይም ግማሽ ቀን የቆየ ነው አሉ። አስቡት፣ የቆዩት ስንት ዓመት ነው? 309 ዓመት። ለእነርሱ ግን እንዲሰማቸው ያደረገው አላህ ምን ያክል ጊዜ እንደቆየ ነው? 1 ቀን ወይ ግማሽ ቀን አለ። እስከ ዙህር ድረስ ወይም ቀኗን 12 ሰዓት አላህ ያን ማድረግ ይችላል። የቆዩት 309 ዓመት ነው። ነገር ግን ከዙህር እስከ አሱር። ስለዚህ የቂያማ ቀን ለአላህ ሱብሓነሁ ወተዓላ የሚሳነው ነገር አይደለም። እዛ 50 ሺህ ዓመት ይቆማሉ። እነዚህ ደግሞ ሙስሊሞቹ ከዙህር እስከ አሱር እንደቆየ ያክል እንዲሰማቸው ያደርጋል። ሌላ አለው ያው ዑዘይር ዓለይሂ ሰላም በሱረቱል በቀራ ላይ ታሪኩ ተገልጿል። ለ100 ዓመት አላህ ሙት አለው። ከ100 ዓመት በኋላ ሲቀሰቀስ ዑዘይር ምንድን ነው ያለው? 1 ቀን የግማሽ ቀን ነው የቆየሁት አለ። እና ይህ ነው እሺ። እና ቁርአንን አሳምሮ የሚቀራ ሰው ደረጃው ከመላእክቶች ጋር ነው አሉ ሙስሊሞች። እሺ አሳምሮ የማይቀራ ሰው ማለት እየተሳሳተ እያስተካከለ እየተነሳ እየወደቀ ያለ የሚቀራ ሰው ወለዚ የተተዕተዑ ፊህ ለሁ አጅራን አሉ። ያ ግን እየተወላገደ የሚቀራ ሰው ደግሞ ለእርሱ 2 ምንዳ አለው አሉ። አያቸው አጥፍቷል አላሉ። ለእሱ 2 ምንዳ አለው። 2 ምንዳ እንዴት? በ2 መንገድ አጅር ይጻፍለታል ማለት ነው። በምን? አንደኛ በመታገሉ ምክንያት ቁርአንን ለማወቅ
አላህ በዚህ ምንዳን ይሰጠዋል። ሁለተኛ በሚያነባቸው በእያንዳንዱ ፊደላቶች ምንዳ ይጻፍለታል። ነቢ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ምን ብለዋል? መን ቀረአ ሐርፈን ሚን ኪታቢላሂ ፈለሁ ሐሰና ወልሐሰነቱ ቢዐሽሪ አምሳሊሃ ላ አቁሉ አሊፍ ላም ሚም ሐርፍ ወላኪን አሊፉን ሐርፍ ወላሙን ሐርፍ ወሚሙን ሐርፍ አሉ። ከአላህ መጽሐፍ ከቁርአን አንዲት ፊደል ያነበበ ሰው ለእርሱ አንድ ምንዳ አለው አሉ። አንድ ምንዳ ደግሞ ልክ እንደ 10 እጥፍ ምንዳ ተደርጋ ትመነዳለች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ተቻላል። ይህ ነው አሊፍ ላም ሚም የሚለውን እንደ ምሳሌ ሲሰጡን ይህ አንድ ቃል ነው አለንም አሉ። አንድ ፊደል ነው አለንም። ነገር ግን አሊፍ ራሱን የቻለ አንድ ፊደል ነው። ላም ራሱን የቻለ አንድ ፊደል ነው። ሚም ራሱን የቻለ አንድ ፊደል ነው። ስለዚህ አሊፍ ላም ሚም የሚለው ስንት ፊደል ነው? 3 ፊደል ነው። 3 ፊደል ካነበበ ስንት አጅር ያገኛል? 30 አጅር ያገኛል። 10 ይህ 30 አጅር ደግሞ በ10 ሲታ የ30 አጅር ደግሞ እንደ ኢማኑ ጥንካሬ ሰው እስከ 700 ምናምን ሊታጠፍለት ይችላል እና ይሄን ይመስላል። እሺ እና እየተሳሳተ የሚቀራ ሰው ለማስተካከል ጥረት እስካደረገ ድረስ አጅር ያገኝበት። እሺ ያላ ቀጥሉ። ልጆች ጥያቄ ያላቸው وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون وله ما في السماوات والأرض وله الدين واصبا أفغير الله تتقون وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون ثم إذا كشف الضر عنكم إذا فريق بربهم يشركون ليكفروا بما آتيناهم ويتمتعون فسوف تعلمون ويجعلون لما لا يعلمون نصيبا مما رزقناهم تالله لتسألن ما كنتم تفترون ويجعلون لله البنات سبحانه ولهم ما يشتهون وإذا بشر أحدهم بالأنثى ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في التراب ألا ساء ما يحكمون. وعليكم السلام ورحمة الله وبركاته. ماشي ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ ስለ ሀቂቃ ነበረ። ለወንድ ሀቂቃ ሲወጣ ግዴታ 2 ነው? አንድ ያደረገ ሰው አይወጣለትም? ችግር የለውም። አስሉ እንደ መሰረቱ 2 ይታረድ ነው የተባለው። ያልቻለ ሰው ግን አንድ ቢያርድ ችግር የለም። አንድ ሴት አንድ ወንድ ያለው ሰው 2 ቢያርድ ለ2ቱ ይሆናል ማለት ነው። አቅሙ ከሌለው ችግር የለም፣ ይችላል፣ ይበላል። ጀዛከላ አስሉ እንደ መሰረቱ መዛችን አይሻ ረዲየላሁ ዐንሃ ያለችው أمر رسول الله صلى الله عليه وسلم أن يعق عن الغلام شاتين وعن الغلام شاتين. قال شال سوى بنت كريم على جانب يارك. ايش؟ الذين لا يؤمنون وسوء لو أنت لجي بقوانت من دمامنا በአንድ ልጅ በብርድ ሰዓት የእጅ ጓንት አድርጎ መስገድ ይችላል እንዴ? ምን ችግር አለው? ልጅ ትችላላችሁ። የጌታ ሰው ዘመናችሁ ይባረክ። ይባረክ። ሰላም አለይኩም ረሱል وعليكم السلام ورحمة الله وبركاته.
وعليكم السلام. እሺ በተራ ጠይቁሽ። እሺ ልጆች ባትሪ እንዳይዘጋ ታብ እያደረጋችሁ ኢንተርኔት እንዳይቋረጥ ደግሞ ኮፒ ሊንክ እያደረጋችሁ ስለፍች ጥያቄ ነበረኝ ሁሴን። እሺ ጥያቄሽ ምንድን ነው? እኔ ከባሌ ጋር የተጋባ ነው ኢትዮጵያ ነው፣ ግን አሁን አናወራም ብሎክ ብሎኛል ምናምን እና 1 አመታችን ነው እና እንዴት ነው ፍቹን መቀበል የምችለው? አናወራም እና ምንድን ናቸው? አናወራም፣ ምንም ግንኙነት የለንም። እሱ የሚኖረው ሌላ ቦታ ነው፣ እኔ የምኖረው ሌላ ሀገር ነው፣ ከሀገር ውጭ ነን እና ፍች እንዴት ነው ማግኘት የምችለው? ከእሱ ጋር በኖር አልፈለግሽም? ምክንያቱም ምንድን ነው ያልፈለግሽበት? አታወሩም ጭራሽ? ከኒካህ በኋላ ተፈራራችሁ? አይደለም፣ ብዙ አመታችን ነው ከተጋባ ነው። 2009 የተጋባ ነው በኢትዮጵያ። የተወሰነ እሱ ሌላ ቦታ ነው የሚኖረው አውሮፓ ውስጥ ነው እና እኔም ሌላ ቦታ ነኝ። ተገናኝተን ነበር፣ ግን በመሀል ያው ወደ እኔ መምጣት አልቻለም። እሱ ወደ ሌላ ሀገር ሄደ እና የሄደበት ሀገር ደግሞ የምንገናኝበት ቦታ አይደለም። እሱም ወረቀት የለውም እና ማውራትም አንችልም። በዚህ የተነሳ ሳናግረው ብሎክ አለኝ፣ ዘጋ ይጨራሽ። እሺ እና ምን ታደርጊያለሽ መሰለሽ? አሁን መጀመሪያ እሱን ፍች መጠየቅ ነው። ጠይቄዋለሁ፣ ግን ሊፈታኝ አልቻለም፣ መልስ አይሰጠኝም። ለዛ ነው ብሎክ ያለኝ። እሱ ከሆነ አልፈታም ካለ ሸሪያ ፍርድ ቤት በመሄድ ይህን ጉዳይ ትነግራቸዋለሽ። ኒካሁን እነሱ ያወርዱልሽ። እኔ ከኢትዮጵያ ውጭ ነው ያለሁት እና ያው ቤተሰብ ሂዶ ሸሪያ ውክልና ለቤተሰቦችሽ ውክልና ሰጠሽ፣ እነሱ ጉዳይ መጨረስ ይችላል። ወቅት ምናምን የሚፈታው ነገር የለም። አመት አቆናል ማውራት ታቆም ሸሪያ ፍርድ ቤት ቃዲ ነው የሚፈታል። እሱን ከሸዋዎች ጋር ምናምን ሰራው እና ኮንትራት የሚጨርስ ይፈልጋሉ፣ እንዲመለስ ግን ይፈልጋሉ። እንዴት ይታያል? ምን አልሽ? ከሸዋዎች ጋር ነው የምሰራው። ከዚያስ ከሸዋዎች ጋር የምሰራውን ኮንትራት እየጨረስኩ ነው፣ ግን ማለት ለመጥፋት ህገወጥ መሆን አልፈልግም። ኢትዮጵያ ተሳፍሬ ደግሞ መመለስ አልፈልግም። እዚሁ ትቀጥል ይፈልጋሉ። እንዴት ይታያል? ከነሱ ጋር መስራት ይኸውልሽ ያሉት ተግባራቶቻቸው ላይ ለሁሴን ተብሎ የሚሰሩ ሌሎችም ላይ እንድትሰሪ ያስገድዱሻል። እዛ ሽርክ ላይ ነው የሰራውኝ ነው እሱ ነው። ስለዚህ ያለው መንገድ ቤት የሚቀይሩልሽ ከሆነ ኮንትራት ኤጀንሲዎች ምናምን ጠይቃቸው ይቀይሩልሽ። መክተብ ምናምን ልሽ ከቀየሩልሽ እሰየው። እምቢ ካሉ ግን የዛኔ ምንድን ነው የሚደረገው? እዚህ ሽርክ እየሰራሽ ልትቀሪ በጣም ከባድ ወንጀል ነው። ሌላ ቦታ ተቀየሩ። ካልሆነ ደግሞ ካልነበረሽ እዚህ ቴምር እየበላሽ ነው። ጋብዛችሁ ልጆች ኧረ ቴምር እንዴት ነው? በጣም ጭምር በነገር ላይ ሆሴ ምናምን እያሉ ራሱ የሚሰራው ምናምን አካውሽ السلام عليكم.